የወይዘሮ አዲስ ሰማይ አጭር የሕይወት ታሪክ ከቤተሰቦች ተዘጋጅቶ በግጥም ደራሲው ካሳሁን ማሩበት ተነቦ ለዓመታታቸው መታሰቢያ እንዲህ ሲል ይቀርባል። ክብርት እናታችን ወይዘሮ አዲስ ሰማይ የተወለዱ እንደ አውሮፓ ዘመን አቆጣጠር በ1934 ዓ.ም በኢትዮጵያ በጎንደር ክፍለ ሀገር በጎንደር አውራጃ አርባያ ወረዳ ብልቡሃ ከተባለው ሀገር ከአባታቸው ከአቶ ሰማይ ካሳና ከእናታቸው ከወይዘሮ አየነሽ ድንቃይ ተወልደው በወላጅ እንክብካቤ አደጉ። ክብርት እናታችን ለአቅመ ሔዋን ሲደርሱ ከአቶ አስማረ መሸሻ ጋር ተድረው 7 ልጆችን ወልደው በማሳደግ ላይ እንዳሉ ባለቤታቸው በሞት ተለዩ። አለምነህ የተባለው ልጃቸው ጠፍቶ ቀረ። ንጉሴ የተባለው ልጃቸው ግን ከዚህ ሀገር ገብቶ ሞተባቸው። የሁሉንም ነፍስ ይማር ብለው ክብርት እናታችን እስራኤል ሀገር ገብተው በሄደራ መርካዝ ቅሊጣ ተስተናግደው በዚሁ በሄደራ ሽኩን ጋንያሎን ቋሚ መኖሪያ ቤት ገዝተው ሲኖሩ በደረሰባቸው የጤና መዛባት በቅርቡ በጤና ጣቢያ የሕክምና እርዳታ ሲሰጣቸው ቆይተው ለአዳምና ለዮሐን የተሰጠው የሞት ማጫ ተራው ደረሳቸውና እንደ አውሮፓ ዘመን አቆጣጠር በ10 ቀን 2ኛው 2025 ዓ.ም በተወለዱ በ91 ዓመታቸው ከዚህ ዓለም በሞት ተለዩ። ነፍስ ይማር ብለው ከዚህ የሚከተለውን ግጥም እንጉርጉሮ እንዲህ ሲል ይቀርባል። ከእኛ እስከ ተለየሽ እናቴ እንዴት ነሽ? ልጆች መጥተው ደርሶ ዓመታትሽ ሙሳይቱን ጋግረን ቄሶች ሊፈቱሽ ታስሮ የኖረውን እጅና እግርሽ እስቲ ወገን ስሙ ላሰማ ብሶት የታደለ ሆኖ ስጦታው ከጥንት ለአዳም የተሰጠ ያመራራ ሞት እናት እንደሌላው ሊበላት መሬት። እናታችን ታማ ሐኪም ቤት ብንወስድ ዳኛው አዳልቶባት ትሙት በቃ ፍርድ እጅ እግሯን አስረው በቀጭን ገመድ ከሰው በላው መሬት ልትገባ ጉድጓድ። የእናትን እንጎቻ ባዳር እንጎት እንደምን ይረሳል በልተ ያደጉት አባቴም በግጥም በእንባ ጠራሁት እናታችን መጣች ተቀበል አልኩት። ከእንግዲህ አባቴ ራብ አይነካህ መጥታልሃለች ትዳር ጓደኛህ ድሮ እንደነበረው ሊሰራ ቤት እሷ ጠምቃ ጋግራ አንተ ባርከህ ከላይኛው ዓለም ሂደች ስትደርሽ አስማረ መሸሻ ንጉሴም ልጅሽ አለምነህን አለምነህ አስማረን በዚያው ፈልገሽ ከኢትዮጵያ በሱዳን ታገኘዋለሽ። ከእንግዲህ እናንተ በአንድ ላይ ሆናችሁ ድሮ እንደነበረው መልካም ጠባያችሁ ከላይኛው ዓለም ገነት ያዋርሳችሁ መባው ሙሳይቱን ዛሬ ይድረሳችሁ። ትንሽ ግጥም ልጻፍ ስለ አንቺ እናቴ ወልደሽ ያሳደግሽኝ አንቺ ነሽ ሕይወቴ እንኳን እስከ ሥራ ቁጭ ብዬ ከቤቴ እናቴ እያልኩኝ ስምሽን መጥራቴ ልደክም ነው እንጂ በከንቱ ልፋቴ። የ9 ወር ቤቴ እናቴ አረሳሽ ያጎረሰኝ ጣትሽ አቀፈኝ ክንድሽ በግጥም እንጉርጉሮ ዛሬ ብጠራሽ አምና እንዳስተኛ ነች መቼ ተነስተሽ። ለልጆች ሽማ እንዴት አደርጋለሁ ሰፍሳፋ መሆንሽን በሚገባ አውቃለሁ። በግጥም ደብዳቤ አንጎራጉራለሁ አሰሚኝም እንጂ በእንባ ጠራሻለሁ። ከጎረቤትሽ ጋር ታማችሽ ተስማምተሽ ጠባይሽ ለስላሳም ክፉ የማይወጣሽ እንኳንስ ለልጆችሽ በተተኪው ትውልድ ይጠራል ስምሽ። ቤተሰብ ስትመሪ በክብር ሰርተሽ የጋን የምጎጎ እጅ ጥበብሽ በክብር ይቀርባል ወጭቱ ገንቦሽ ሲጠምቁ ሲጋግሩ አዲስ እያሉሽ አለ በኢትዮጵያ አልሞተም እጅሽ። ወታደር ይርዳው አለምነህ ቢጠፉሽ በበዓላት በሰንበት ሰግደሽ ጾልተሽ አለምነህ ቢቀርም ይርዳው መጣልሽ ስለትሽን ከፍለሽ ተመስገን ብለሽ
በእስራኤል አገር ንጉሴ ቀብረሽ የንጉሴ አስማረን ከዚህ ሙቷል አሉ። ዓለምነህ ግን ጠፍቷል ወሬውም የለም አሉ። በድምጧ አንጎርጉራ ዕድሜዋን በሙሉ ከላይኛው ዓለም ቤት ሰርተው እያሉ በንጉሴ በዓለምነህ እያንጎራጎረች አልጋ በአልጋ ሁና እሷም ተከተለች። ከላይኛው ዓለም ታገኛቸዋለች። እነሱን ስታገኝ ዛሬማ አርፋለች። እነሱን ስታገኝ ዛሬማ ሳርፋለች። ዛሬም በዓመታትሽ በቀብርሽ ደርሰን ከቀብርሽ በላይ ችቦ ባኑረን መባ ሙሳይቱን በቄሶች አስምረን በእንባ እየተራጨን ተመለስነ ዙረን በእንባ እየተራጨን ተመለስነ ዙረን ይላሉ። ነፍስ ይማር። እኔም የግጥም ደራሲው ይሄን ጽፌ ያቀርበዋለሁ። ነፍሳቸውን ይማር። አሜን።